አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም እግዚአብሔር ቃል። እግዚአብሔር እኮ ከአባት በላይ አባት ነው። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ለብስ እግዚአብሔር ለዚህ ሳይታመን ይቀራል። ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። እንኳን ሥላሴ ስለእናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? እንደ ከዋክብት የሚበዙ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል? ለምን አንገታችሁን ቅብር ያደርገዋል? ግድ የላችሁም፣ እግዚአብሔርን እመኑት። ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው ደጋፊ እንደሌለው ለምን ትቅበዘበዛለህ? ዝም ብሎ ጭንቀት ብቻ፣ መናወዝ ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። እስራኤልን እኮ መናን ያወረደላቸው እኛን እኮ ራሱ መጥቶ ነው ብሉ ጠጡኛ አለው። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ሳስርባችሁ እንኳን ሊያኖር እንደሚችል፣ ሳስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። እኛ እኮ እግዚአብሔርን የምንጠረጥረው ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አሳፍረው የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? እናንተ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል ይላል። ጨማሪ እኮ ነው ይሄ፣ ዳረጎት እኮ ነው ይሄ። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ። ለምንድን ነው የምትወዳደሩት ከሌሎች ጋር? በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬአለሁ፣ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ እሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ምክንያቱም ኑሮዬ ይበቃኛል ብላችሁ ስለምትሉ ጭንቅ አትበሉ። እናንተ ተረጋጉና ስቀሩ። እግዚአብሔር የእውቀት መንፈስ አልሰጠንም፣ የመረጋጋት መንፈስ ነው የሰጠን። በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር አመስግኑ፣ በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። መጨነቅ የበታችነት ስሜትን ይፈጥርባችኋል። ምንም ግን አትጨምሩም፣ ብዙ ነገር ግን ይጎልባችኋል። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደል። ወንድም ተራቁቶ አንተ በተመቹ ኮንፈርቶች መካከል ብትምነሸነሽ ምን ያደርግልሃል? ክርስቶስ እርቃኑን ወድቆ አንተ ብታጌጥና ብታሸበርቅ ምን ይጠቅማል? ተደጋገፉ። እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል። 3 የምትበሉ 2 ማብላት ልመዱስ። ይዛችሁ ውጡ ቁርሳችሁ፣ ይዛችሁ ውጡ ምሳችሁ። ዝም ብሎ ወንድሜ ነው፣ ዝም ብሎ ወገኔ ነው። ምንድነው ይሄ? አንድ ድሃ ይኖራ በሳምንት የምታስበው በወር የምታስበው አለ። ገንዘብን ወደ ሰማይ ላከው። የምትሰጡት እንኳን ብታጡ ፍቅር ደግፈው፣ አይዞ በለው፣ አበርታው። ሱሳይድ በዛ ምን በዛ እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? አመት ባል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው? አመት ሙሉ አስርበናቸው። ጠንክራችሁ ስሩ፣ ብረሩ፣ ውጡ፣ ውረዱ። አውቃለሁ የማይመቹ ሁኔታዎች ይኖራሉ፣ ግን ግድ የላችሁ። ዛሬ እንጀምር፣ ነገ ይሳካል። ተስፋ ማይቆርጡ ማይሰደዱ፣ ሳኡዲ ድንበር ላይ ማይገደሉ፣ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ህይወትም በስጋዊ እናስተናግዳቸው ይኖራሉ። ጭንቀታቸውን እናቀልላቸዋል። ሳንጎራረስ ሳንደጋገፍ፣ እንደው መመጻዳድ በመኪና ሸረር እያሉ ማለት ነው። በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ። ይሄ ክርስትና ነው። $8 ቢሊዮን ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ? እኛስ ከዛ በላይ ቅብጥልነት ላይ አይደለንም ያለ ነው።